ሰላም ሰላም ውድ የፍጻሜ ማንቂያ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በክርስቶስ ብዝት ይበልልኝ። በዚህ ሚዲያ ላይ የሚለቀቅ ማንኛውም መረጃ ቀድሞ እንዲደርሳችሁ ሰብስክራይብ በማድረግ ላይክ በማድረግ እንድትጀምሩ በጌታ ፍቅር አሳስባችኋለሁ። ቀጥታ ወደ መረጃው እንሄዳለን። ሰበር የሆነ ዜና ከወደ አሜሪካ ተሰምተዋል። የአሜሪካ መንግስት ሸትዳውን በማድረግ አገልግሎቱን አቁሟል ማለት ነው። ሸትዳውን አውጇል። ያ ማለት አገልግሎት አቁሟል ማለት ነው። ሁሉም መስሪያ ቤቶች በእርግጥ አይደሉም ያቆሙት፣ አንዳንድ መስሪያ ቤቶች ይቀጥላሉ ማለት ነው። ነገር ግን ምን አይነት መስሪያ ቤቶች ናቸው የሚቀጥሉት ከተባለ እነዚህ በጤና ዙሪያ የሚሰሩ አገልግሎት የሚሰጡ የመንግስት መስሪያ ቤቶች፣ ፖሊስ፣ መከላከያ ሚኒስቴር እና ኢመርጀንሲ መስሪያ ቤቶች አገልግሎት ይሰጣሉ። ከዛ ውጪ መላው የአሜሪካ መንግስት መስሪያ ቤት ያቆማል ማለት ነው አገልግሎቱን። እንግዲህ ዶናልድ ትራምፕ እንዲህ ሸትዳውን እንደሚያደርጉ ከዚህ በፊት በሲምፕሰን ላይ ፕሬዲክት አድርገዋል እነዚህ ሰዎች እና የሚያደርጉትን ነገር የሚሰሩትን ነገር ያውቃሉ። ምን ሊያደርጉ እንደፈለጉ በየትኛው ቀን በየትኛው ሰዓት እንደሚሰሩ በዚህኛው የሲምፕሰን በሚባለው የካርቶን ፊልም አስቀድሞ ፕሬዲክት እያደረጉ ለህዝቡ ያለማምዱታል። ገብቷቸዋል። አሁን ይሄ ፐርፐዝሊ ታቅዶ የሚደረግ ነገር ነው። እስቲ ትንሽ ተከታትለን እንመለሳለን። The Simpsons predicted the US government shutdown would destroy millions of lives across America. The episode opens with Washington, D.C. in chaos. The country has officially run out of money. Bank vault doors slam shut. Post offices shutter. National Guard trucks roll past empty gas stations. ATM machines spit out nothing but error messages. At the Quickie Mart, Apu shakes his head as shelves sit bare. No deliveries, no supplies, only dust. On the streets, crowds grow restless. Families wave signs at City Hall, begging for help. Furloughed workers sit in silence on the curb, still in uniform. Paychecks gone. At the Simpson house, Marge clutches Maggie tightly. We can't even buy groceries. Bart smirks, selling fake government food stamps he's drawn with crayons. Kent Brockman reports live from Washington. Behind him, angry crowds pound on the Capitol steps. Police sirens wail as barricades collapse. National parks close. Airports fill with screaming passengers as flights are grounded. Hospitals overflow with patients but run short on staff. ይህ ማለት አሜሪካ ውስጥ ያሉ ስራ የሚሰሩ በመንግስት ተቀጥሮ የሚሰሩ በሙሉ ከመንግስት ጋር ንክኪ ያላቸው መስሪያ ቤቶችና የንግድ ተቋማትም አጓጉል ይሆናሉ ማለት ነው። በተለይ ደግሞ ለመንግስት መስሪያ ቤቶች ሰራተኞች ደግሞ በጣም አስደንጋጭና መርዶ የሆነ ዜና ነው። እንዴት ሊሆን ቻለ? ይሄ እንዴት ነው መሆን የቻለው ብላችሁ ግራ የተጋባችሁ ሰዎች ካላችሁ በአሜሪካ ምርጫ ጊዜ ዶናልድ ትራምፕ ሲመረጥ እንግዲህ 53 መቀመጫ ነው ወይም ደግሞ 53% ነው መቀመጫ ያገኘው። የዲሞክራቶች ደግሞ 47% ነው መቀመጫ ያገኘውና የአሜሪካ መንግስት ለመቀጠል 60% ድምጽ ማግኘት ነበረበት በበጀት ጉዳይ ላይ ለመወሰንና እያንዳንዱን ነገር አጽድቆ ለመቀጠል ማለት ነው። ያ ማለት ደግሞ የ7 ሰው ድምጽ ይፈልግ ነበር የአሜሪካ አሁን ያለው የሪፐብሊካን መንግስት ማለት ነው። እንግዲህ በዚህ የተነሳ ያለው በጀት ስላለቀ ፓርላማው በጀትን አጽድቆ ለመቀጠል 7 ሰው ድምጽ ያስፈልገው ነበር። ነገር ግን ከዲሞክራቶች 7 ሰው ድምጽ መስጠት ስላልቻለ ለሪፐብሊካን መስጠት ስላልቻለ ከጤና ተቋማት ከመከላከያና ኢመርጀንሲ ሰራተኞች ውጪ አገልግሎት ሰጪዎች ውጪ ሌላው እያንዳንዱ መስሪያ ቤት ስራ ያቆማል ማለት ነው። ዘመኑን እንድናውቅ ዘመኑን አለማወቃቸው በዘመኑ የነበሩትን ሰዎች በጣም በቁጣና በሐዘን ነው የተናገራቸው። ቦታውን ነግራችሁ ታነባላችሁ። መጽሐፍ ቅዱስ ወንጌል ላይ ቤታችሁ ታነባላችሁ እና የሰማዩን መልክ ትለያላችሁ። ንፋስ ሲመጣ እንዲህ አይነት ንፋስ መጥቷል፣ እንዲህ አይነት ነገር ሊሆኑ ትላላችሁ። ሰማዩን የምድሩን መልክ እየለያችሁ ካለ በኋላ እንዴት ታዲያ ዘመኑን አታውቁም ይላል። በዘመኑ ውስጥ የሚሆነውን ነገር የኢየሱስ ክርስቶስን ዳግም ምጽአት የሚነግራቸውን ነገር የሚሆነውን እንድናውቅ መንፈስ ቅዱስ እግዚአብሔር በውስጣችን ያደረው አንድ ነገር ይናገራል። በዮሐንስ ወንጌል ላይ
የሚመጣውን ያሳውቃችኋል ይላል። የሚሆነውን ነገር ማለት ነው። ክርስቲያኖች ትልቅ መልእክት ነው ያለው። ምን ልላችሁ ፈልጌ ነው፣ እግዚአብሔር እንግዲህ ዘላለማዊ አምላክ ነው። አያችሁ፣ በምድር ነገስታት የምትመኩ እናንተ እንግዲህ አሜሪካ ዓለምን ሁሉ በቃ ገዛለሁ የምትል እንደ የዓለም ገዢ ነኝ የምትል አገር ናት፣ መንግስት ናትና በተለያዩ ነገሮች የምትመኩ፣ በገንዘብ የምትመኩ፣ በሰው የምትመኩ፣ በዘመድ የምትመኩ ሰዎች አንድ ቀን የሆነ የማታስቡት ነገር እንደዚህ ይገጥማል። የምትመኩባቸው ነገሮች ሁሉ እንደዚህ ድንገት ይከሽፉባቸዋል። እግዚአብሔር ግን ዘላለማዊ አምላክ 365 ቀን በሳምንት 7 ቀን በቀን 24 ሰዓት እግዚአብሔር ይሰራል። ደከመኝ፣ በቃኝ፣ በጀት አጠረኝ፣ ጉልበት አጣው የሚል አምላክ አይደለም። 24 ሰዓት በቀን ውስጥ በሳምንት 7 በአመት 365 ቀን የሚጠብቀን አምላክ፣ ከኛ ጋር የሚሆን አምላክ፣ የሚገዛ አምላክ ነው። በዚህ በራዕየ ዮሐንስ ምዕራፍ 10 ከቁጥር 5 እስከ 7 የተጻፈ አንድ ቃል አለ። እንዲህ ይላል፣ ባህርንና በምድር ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በእርሱ ያሉትን፣ ምድርንና በእርሷ ያሉትን፣ ባህርንና በእርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ወደፊት አይዘገይም። ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምፁን በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። አሁን ይሄ የአሜሪካው መንግስት እንደዚህ ሸትዳውን ማድረግ ኦሬዲ አሮጌው ዘመን ማለፉንና የአዲሱን ዓለም ስርዓት ለመገንባት የሚሄዱበት አንዱ ሲስተማቸው ነው። እነሱ ይሄ ኒው ወርልድ የሚለውን ሲስተማቸውን ለማስቀጠል እንደ አዲስ ኃይልን አግኝተው ለመውጣት የሚያደርጉበት ሲስተም ነው። መጽሐፍ ቅዱስ ደግሞ ምንድነው የሚለው? አይዘገይም። ማን? ጌታችን ኢየሱስ ክርስቶስ መምጣቱ አይዘገይም። በእውነት ነው የምላችሁ። ምድራዊ አሰራር፣ ይሄ ሰይጣናዊ አሰራር፣ የምድር ነገስታት አሰራር ያከትማል። አሜሪካ አያልነቷ የሚያበቃበት የሚቆምበት ጊዜ ደርሷል። የፍርድ ጊዜ ደርሷል ወገኖች። በዚህ በራዕይ 14 ከቁጥር 6 ጀምሮ የተጻፈ ቃል እንዲህ ይላል፣ በምድርም ለሚኖሩ ለአሕዛብም፣ ለነገድም፣ ለቋንቋም፣ ለወገንም ሁሉ ይሰበክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅም ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ምድርንም ባህርንም የውሃውንም ምንጮች ለሰራው ስገዱለታል። በምድር ነገስታትና በጥልቁ አውሬ ወይም ደግሞ ነገስታቱን በሚዘውረው ከጀርባው ነው በሚሰራው የጥልቁ ዓለም ገዢ ላይ የሚፈረድበት ጊዜ ደርሷል። ለእግዚአብሔር ስገዱለት። ባህርንም፣ በባህር ውስጥ ያለውን፣ በሰማይ ያለውን፣ በሰማይ ውስጥ ያለውን፣ በምድር ያለውንም ሁሉ ለሰራ ለፈጠረ ለእርሱ ስገዱለት። አሁን ወደ እግዚአብሔር ተመለሱ ወገኖች። እጅግ በጣም ሰዓቱ ተጠናቋል። እግዚአብሔር የባከነ ጊዜ የሰጠን ጊዜ እንኳን ተጠናቋል። የኋላኛው መለከት የሚነፋበት ጊዜው ደርሷል። ወደ እግዚአብሔር መምጣት ነው የሚያዋጣው። ትራምፕና ኔታንያሁ ከሰጡት መግለጫ ጋር ነገ በዚህ ጉዳይ ሰፋ አድርጌ ሙሉ መረጃውን ሰራላችኋለሁ። ሰብስክራይብ ማድረግ፣ ሼር ማድረግ ደግሞ እንዳይረሳ። ተባረኩልኝ።